ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ለእናንተ ይዤላችሁ የመጣሁት አንድ ክላይንታችን በአንድ ወር ውስጥ እንዴት 10 ኪሎ ልትቀንስ ቻለች፣ እንዴት አድርገን ምን አይነት ነገር ሰተናት ወይ ደግሞ በምን አይነት ወይ እዚህ ውፍረት ላይ ልትቀንስ ቻለች፣ ሌላው ደግሞ ምን አይነት ቻሌንጆች አጋጠሟት፣ ያንን ነገር ደግሞ እንዴት ሃንድል አድርገን ነገሮችን ማስተካከል ችላ በአንድ ወር ውስጥ 10 ኪሎ ጤናማ የሆነ 10 ኪሎ ውፍረትን መቀነስ ችላለች። ስለዚህ እንዴት ይሄን ነገር ልናደርግ እንደቻልን ደግሞ ለእናንተ ለቤተሰቦቼ በግልጽ ልነግራችሁ እዚህ ዩቲዩብ ቻናል ላይ መጥቻለሁ። ሰላም ለማታውቁኝ ሲስተር ሊዲያ እባላለሁ። ከጤና ጋር እንዲሁም ደግሞ ከክብደት ጋር የተያያዙ የተለያዩ ቪዲዮዎችን ለእናንተ በዚህ ዩቲዩብ ቻናል ማደርስላችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ስቲል የኛ ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን በየጊዜው እንደዚህ አይነት ከጤና ጋር የተያያዘ ከውፍረት ጋር የተያያዘ የተለያዩ ኮንተንቶችን ስለምንሰራ እናንተ ጋር እንዲደርስ ማድረግ ትችላላችሁ። አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ከሆናችሁ በኋላ ደግሞ ያለውን ቪዲዮ ተጋበዙልኝ። በመጀመሪያ አንድ ክላይንት እኛ ጋር ስንመጣ ምን እናደርጋለን ወይ ደግሞ ምን አድርገን ነው የተቀበልናት ለሚለው የአንድ ክላይንታችን ሙሉ ኢንፎርሜሽን እንወስዳለን። ቁመታቸውን፣ ክብደታቸውን በመጠየቅ መጀመሪያ ቢኤምአይያቸውን እንሰራላቸዋለን። ቢኤምአይያቸው የትኛው ስቴጅ ላይ ነው፣ ኦቨርዌይት ነው ወይስ ታይፕ 1 ኦቤሲቲ ታይፕ 2 ኦቤሲቲ ላይ ነው የሚለውን እሱን ፊገር አውት ካደረግን በኋላ ለክላይንቶቻችን አሳውቀን ክላይንታችን ምን ያህል ኪሎ በምን ያህል ጊዜ መቀነስ ይጠበቅበታል፣ ምን አይነት ነገሮችን ማድረግ ይጠበቅበታል፣ ምን አይነት ነገሮችን ደግሞ ማስወገድ አለበት የሚለው ፕላን ተሰርቶ ለሰውነቱ ተስማሚ በሆነ መልኩ ሚል ፕላን ይወጣለታል። ሌላው ደግሞ ከሚል ፕላን በጎል ለጎል በተያያዘ ያው 80% የሚይዘው ብዙ ጊዜ እንደተናገርኩት የአመጋገብ ፕሮግራማችን ነው ውፍረትን ለመቀነስ። ሚል ፕላን ከተዘጋጀ በኋላ ኤክሰርሳይዝ ይኖራል። ሞር ስፔሲፊክሊ ደግሞ ከወገብ በላይ ላለ ስብ ኢፌክቲቭ የሆነ ኤክሰርሳይዝ ነው። ቦርጭ አካባቢ ጃክ ሞባይል የምንለውን ስብ እንዲሁም ደግሞ ከኋላ ጀርባችን ላይ አላስፈላጊ የሆኑ ስቦችን እንዲቀንሱ የሚረዳ ኢፌክቲቭ የሆነ ስፖርት ነው። እሱን ላክንላት። እሱን ከላክንላት በኋላ ኮሚኒኬት የምናደርገው ከኔ ጋር ዋን ቱ ዋን ነው። ከክላይንቶችን እኔ ራሴ ነኝ ፎሎ ማድረጋቸው ዋን ቱ ዋን። ምንድነው ዋን ቱ ዋን ፎሎ ስናደርግ ደግሞ የሚሆነው ነገር ምንድነው ሜቢ ከወጣው ምግብ ላይ ይሄ ምግብ ማግኘት አልችልም ወይንም ደግሞ አለርጂ ያለብኝ የሚል ካለ ያንን ምግብ አይተነው ደሴም ኮንተንት ካለው ምግብ ጋር ኤክስቼንጅ እናስደርጋለን። ኤክስቼንጅ አድርገን ከላክን በኋላ ደግሞ እነሱ ፍሌክሲብል በሆነ መልኩ ያንን ሚል ፕላን ሳይሰላችሁ ኮንተንት ኖራቸው በደንብ እንዲሰሩ ስለሆነ ፍላጎታችን እነሱ በሚመቻቸው ወይንም እናንተ ክላይንቶቻችን በሚመቻቸው ወይ ነው የሚል ፕላን የሚወጣው። ሌላው ደግሞ ምንድነው አብዛኛው ቦታ ወይም ደግሞ አብዛኛው ጊዜ ያጋጥም የሚችለው ነገር ኮንሲስተንሲ የለኝም፣ አንዴ ጀምራለሁ፣ አንድ ሳምንት ሰርቼ ከዛ በኋላ ተዋዋለሁ የሚሉ ብዙ ክላይንቶች አሉ። ዳስ ዋይ እኔ ራሴ ዋን ቱ ዋን ፎሎ እያደረግኳቸው የምገኘው ለዚህም ነው። እቺ ልጅ በዚህ በአጭር ጊዜ 10 ኪሎ መቀነስ የቻለችው። ወደ ፕሮሰሳችን ስንገባ በዚህ ፕሮሰስ ላይ ደግሞ ምን ሌላ ያጋጠማት ነገር አለ? እነዚህ ነገሮች ከመጀመራቸው በፊት ደግሞ ሳላነሳው ማለፍ የሌለብኝ ነገር ደግሞ የማላልፈው ነገር ቢኖር ደግሞ የተጓዳኝ በሽታ ካለ ክላይንቶቻችን ምን ጠይቅ ይሆናል። ምክንያቱም ስኳር፣ ደም ግፊት፣ የተለያዩ የተጓዳኝ በሽታ ያለባቸው ሰዎች እነሱ የሚወጣላቸው ሚል ፕላን ለየት ያለ ስለሆነ መጀመሪያ ላይ ከሚል ፕላኑ ከፕሪፔር ከመደረጉ በፊት ምን ጠይቅ ይሆናል መጀመሪያ ላይ ሳልጠቅሰው ስላለፉኝ ነው እዚህ ጋር እየነገርኳቸው ያለው። ሌላው ምንድነው እቺ ክላይንታችን በዚህ ጊዜ ምን አጋጠማት፣ ምን አይነት ነገሮች ሀፕን አደረጉ ለሚለው በመሀል ላይ ላይገኝ የሚችል ምግብ ይኖራል። ምን አለ ለምሳሌ ሚል ፕላኑ ላይ እንቁላል ሊሆን ይችላል ወይ ደግሞ እንቁላል አለርጂክ ኖሮባት ሊሆን ይችላል። ይሄ ምግብ ማግኘት አልችልም፣ ምን ላድርግ? ፋስቲንግ ሚል ፕላን ላይ ለምሳሌ ቡላ ይኖረዋል። እሱን ደግሞ አብዛኛው በሚባል ደረጃ እያሉኝ ያሉት ስቲል ምንድነው አልወድም። ቡላ ብዙ ሰው አልለመደም። ቢሆንስ እኔ ራሱ ኢንፐርሰን ማልወደው ምግብ ነው፣ ግን ጀስት ውስጥ ያለው ኮንተንት በጣም ስለሚያስፈልግ ጀስት ጠዋት ላይ ለመብላት ሪኮመንድ የሚደረግ ምግብ ስለሆነ እሱን ሪኮመንድ እናደርጋቸው ነበረ። ምንድነው ሌላው ደግሞ ከምግብ ውጪ ደግሞ ኤክሰርሳይዝ። አብዛኛው ሰው የሚመስለው ኤክሰርሳይዝ ግዴታ በባዶ ጠዋት መሰራት አለበት የሚል አስተሳሰብ ነው ያለው። ይሄ ነገር ግን ቶታሊ እኛ ጋር ምንም አይነት ቦታን አይዝም። ምክንያቱም ኤክሰርሳይዙ ጠዋት፣ ቀን፣ ማታ አት ኤኒ ታይም በፈለጉበት ሰዓት በፈለጉበት ቦታ የሚሰራ ኤክሰርሳይዝ ነው ያለን። ምክንያቱም በፈለጉበት ቦታ ስላችሁ ደግሞ ከቢያንስ ግን ምግብ ከበሉ ከአንድ ሰዓት በኋላ ቢሰሩት ምንም ማለት አይደለም። ኤሮቢክ ኤክሰርሳይዝ ነው፣ 20 ደቂቃ ናት። ያሰለቻል፣ አሰልቺ ነው፣ አቋርጠዋለሁ የሚሉት ነገር አይኖርም። እቺም ክላይንታችን እዚህ ጋር እንደምታዩት እንደነገርኳችሁ ይሄንን ነገር በደንብ ፎሎ ማድረግ ስለቻለች ነው። ኢቭን ከዚህ በላይም እንደውም ለውጥ እንዳታመጣ መሀል ላይ አንዳንዴ የሚፈጠሩ በሰው ልጅ ላይ የሚፈጠሩ ነገሮች ይኖራሉ። ሌላው ደግሞ ምላችሁ ነገር የሰው ልጅ ነን፣ መሀል ላይ ብዙ ነገር ይፈጠራል። ሜቢ ለቅሶ ሊያጋጥመን ይችላል፣ ሰርግ ሊያጋጥመን ይችላል፣ መሀል ላይ ወጥተን ግብዣ ሊኖርብን ይችላል። በዛን ሰዓት ላይ ምን እናድርግ፣ ይሄን ነገር ፎሎ አናረግም የሚሉ ይኖራሉ። ለቅሶ ከሆነ ሜቢ 7 ቀን መሀል ላይ
የምታቋርጥ ከሆነ እንደገና ለክላይንቶቻችን የምንሰጥ ይሆናል። እንደ አዲስ አቋርጣችኋል ስለዚህ አያገባንም የሚል ነገር እኛ ጋር አይኖርም። እንደ አዲስ ድጋሚ ትጀምሩታላችሁ። ስለዚህ ይህንን በመተሳሰብ ያው እንደ ቤተሰባዊነት ያው የመጣ ነውም ዩቲዩብ ቻናል ላይ ምንም ላይ እንደዚህ የሚል ፕላን አዘጋጅተን ስንመጣ ይሄን ሰርቪስ ስንጀምር ሰው እንዳይጨናነቅ ምን ላድርግ፣ ምን ልብላ፣ እንዴት ላድርግ፣ ያን ያህል ይሄን ያህል ታይም አይኖረኝም፣ ሄጄ መስራት አልችልም፣ ከስሬ ጋር ይጋጭብኛል፣ ወልደው ከሆነ ደግሞ ልጃቸውን ትተው ከቤት መውጣት ያቅታቸዋል። ስለዚህ እነዚህ ምክንያቶችን ነው ታሳቢ በማድረግ ለክላይንቶች ቀለል አድርገን ያመጣነው ነገር ምንድነው? ፕሮግራማችን ኦንላይን ላይ ነው። ክላይንቶቻችን አዲስ አበባ፣ ከአዲስ አበባ ውጪ ኢቭን ከሀገር ውጭ ያሉ ክላይንቶች አሉን። እነሱንም ሁሉንም እኩል በሆነ ወይ ነው ፎሎ የምናደርጋቸው። ከኔ ጋር ዋንቷን ፎሎ አፕ ይኖራቸዋል። እኩል ሰርቪሳችን ለሁሉም እኩል በሆነ ወይ ነው የሚሰጠው ማለት ነው። ስለዚህ ልጅ ወልጃለሁ፣ ልጄን ጥዬ መሄድ አልችልም፣ ስለዚህ ምንድነው ምንም ማድረግ አልችልም ብሎ ጭራሽ ከ3 ወር ከ4 ወር ደግሞ ልጄ ካደገ በኋላ ሰውጣ ጀምራለሁ ብሎ ጭራሽ ባለው ነገር ላይ ሜቢ ኦቨርዌት ከሆነ ታይፕ 1 ኦቤሲቲ ላይ ገብቶ ታይፕ 2 ኦቤሲቲ ላይ ገብቶ የሚመጣ ክላይንት ይኖራል። በጊዜው ይሄንን ነገር ማኔጅ ማድረግ ካልቻልን ከዛ በላይ ሳክሪፋይ ሊያስከፍለን ስለሚችል ቶሎ ባላችሁበት ቤት ሰውነታችሁን ኮንትሮል ማድረግ ይጠበቅባችኋል። ሌላኛው ደግሞ እንዳልኳቸው ኤክሰርሳይሱ ነው። ኤክሰርሳይሱም ቦታ ታይም አይመርጥም፣ እዛው ላይ ሆኖ ነው የሚሰሩት። ስለዚህ ይሄኛው ምንም አይነት ምክንያት አይሆንም ማለት ነው። ስለዚህ ኮንሲስተንሲ ኖሯችሁ የምትሰሩ ከሆነ ማትቀንሱበት ምንም አይነት ምክንያት የለም። ለዚህም ነው እኛው ክላይንታችን ስለዚህ ክላይንታችን ሳወራ ያጋጠሟት ነገር ብለን የምናስበው ሜቢ እንደ ሰውኛ መሀል ላይ ያቋረጠችባቸው ቀኖች ይኖራሉ፣ 1 ቀን 2 ቀን። ያንን ነገር ቶለሬት አድርገን ምን አይነት ነገሮች ማድረግ አለብን፣ ያንን ነገር ያጣችሁን ቀን እንዴት ሪፕሌስ አድርጋ በተሻለ ነገር ማድረግ አለበት የሚለውን ነገር ፕላን አድርገን ነው ያወጣ ነው። ፎር ኢንፎርሜሽን ጊቫዌይ ዊነራችን ናት። አንደኛ ዙር ጊቫዌይ ስንሰጥ አሸናፊ ከነበሩ 2 ሰዎች መሀል አንደኛዋ ናት እና በጣም ኮርተንባታል። በደንብ ለውጥ አግኝታበታለች። ይሁን አልከፈልኩበትም ምንም አላልኩበትም ብላ ተስፋ ቆርጣ ወይ ደግሞ ቸልተኝነት ኖሮባት ምንም አይነት በቃ የራሱ ጉዳይ ብላ ስላልተወች ነው እንደዚህ ለውጥ ልታገኝ የቻለችው። በዚህ አጋጣሚ ላመሰግናት ፈልጋለሁ። እሷ ነው የኛም ፕሮግራም በደንብ ፎሎ አድርጋ እንደሚሰራ ምን ያህል ለውጥ ማግኘት እንደሚችል ራሷ ላይ ስላሳየች የኛን ልፋት ከንቱ ስላላረገች ጭምር ማለት ነው። ሶ እናንተ ስመጣ ምንድነው ይሄን የኛን ሰርቪስ መቀላቀል የምትፈልጉ ከሆነ ሚል ፕላን ይዘጋጅላችኋል። ሴም ኮንተንት ካለው ምግብ ጋር ኤክስቼንጅ ይደረጋል። አለርጂ አለመፈለግ አለመውደድ ካለ ፍሌክሲብል ሆነ የምንሰራው ስራ ነው የሚሆነው። ሌላው ኤክሰርሳይሱም እንዳልኳችሁ ኦንላይን ላይ ነው። ስለዚህ ምንም አይነት ምክንያት አይኖርም ሄዶ ላለመስራት። እናንተም ይሄንን ሰርቪስ ማግኘት ትችላላችሁ፣ መቀላቀል ትችላላችሁ። በራችን ለእናንተ ክፍት ነው። ስለዚህ ይሄ ክላይንታችን ካጋጠሟት ወይንም ምን ማድረግ አለባት ከሚሉት ነገሮች እነዚህ ናቸው። ሜቢ እኛ ጋር መታ እንደ ኢንተርቪው አድርገን ልናቀርባት እንችላለን። ስለዚህ ለእናንተ ደግሞ በደንብ ትምህርት ይሆናል፣ በደንብ ለውጡን ያዩታል፣ በደንብ ብዙ ነገር ያደርጉበታል ብለን የምናስበው ነገር ይኖራል። ስለዚህ ይህንን ነገር ከግንዛቤ በማስገባት ለምን እናንተ እንደዚህ መጣችሁ፣ ለምን እንደዚህ ፍሌክሲብል አደረጋችሁ ብላችሁ ደግሞ ከጠየቃችሁ ቱ ቢ ሆነስት እኔ ራሱ በጣም ወፍራም ነበርኩኝ። ብዙ ቪዲዮዎችን አይታችሁ ከሆነ ኢቭን ደግሞ ቲክቶክ ላይ የምታቁኝ ሰዎች ቲክቶክ ላይ አይታችሁኝ ከሆነ ሲስተር ሊዲያ ብላችሁ ሰርች አድርጋችሁ ዛሬ ዲቴል ማየት ትችላላችሁ። በጣም ወፍራም ነበርኩኝና በዚህ መሀል ላይ ክላይንቶችን ልረዳ የቻልኩበት ምክንያት በጣም ኮንሲስተንሲ አልነበረኝም። ሾርት ዌዮችን ለመጠቀም ሞክሬያለሁ። በሳምንት ይሄን ያህል ኪሎ መቀነስ፣ በወር ይሄን ያህል ኪሎ መቀነስ የሚሉትን መንገዶች ተጠቅሜ ምንም አይነት ለውጥ በእርግጥ አላገኘሁበትም። ይሄ ደግሞ ሰንፍና ነው። ምንም አይነት ኮንሲስተንሲ ስላልነበረኝ ነው መጀመሪያ ላይ ለውጥ ማግኘት ያልቻልኩት። ነገር ግን ከራሴ ጋር ብቻ በደንብ ምን ማድረግ እንዳለብኝ ምክንያቱም ከዚህ በኋላ ደግሞ ከዚህ በላይ ከሆነ ከኦቨር ዌትም አልፎ እንዳልኳቸው ኦቤሲቲ ታይፕ 1 ኦቤሲቲ ታይፕ 2 ኦቤሲቲ ላይ ከመድረሴ በፊት ይህም ደግሞ በውፍረት ራሱን የቻለ ሌላ በሽታ ነው። ስለዚህ ምንም የለብኝም ብዬ እዚህ ውፍረቴ ብቻ ነው ብዬ ሪላክስ ላረግ አልችልም። ነገ ላይ ራሱን የቻለ መዘዝ ይዞ ራሱን የቻለ ህመም ይዞ ስለሚመጣ ይህን ነገር ከጊዜው ከወዲሁ ኮንትሮል ማድረግ ይጠበቅብኛል ብዬ ከራሴ ጋር በጣም ተሟግቼ ረጅም ጊዜ ወስዶብኝ ምናምን ነው የጀመርኩትና ቱ ቢ ሆነስት ከጀመራችሁት በኋላ ዴይ ቱ ዴይ ላይፋችሁ ስታደርጉት አዳፕት ታደርጉታላችሁ። ኢቨን ኤክሰርሳይዝ ካልሰራችሁ ቅር ይላችኋል። መጀመሪያ አካባቢ ስትጀምሩ ትንሽ ቻሌንጂንግ ቢሆንም ይሰለቻል፣ ይደክማል። ኢቨን መጀመሪያ አካባቢ ስትራፖ ሲይዝ በቃ በነጋታው መስራት የለብኝም ምናምን ነገር እንላለን። ሶ ይህን ነገር ቶታሊ ማስወገድ አለብን። ምክንያቱም ምንድነው ሰውነታችን በጣም ቻሌንጅ ሲያደርግ ኢነርጂን ሲፈልግ ኢነርጂን ምግብ ካልበላን ከስባችን ኢነርጂ ይወስዳል። ስለዚህ በዚህን ጊዜ ደግሞ ስባችን እየቀነሰ ይመጣል ማለት ነው። ስለዚህ ይህን ነገር በደንብ ከግንዛቤ አስገብተን እናንተም የኛን ፕሮግራም ለመቀላቀል ስትመጡ እነዚህ ነገሮች በደንብ አውቃችሁበት እነዚህ ነገሮች በደንብ ተዘጋጅታችሁበት ለመቀነስ ለውጥ ለማግኘት ነው። ሶ እኔ የጀመርኩበት ዌይ ላይ እንደነገርኳችሁ እነዚህ ነገሮች አድርጌ ነው እንደዚህ ለውጥ ላገኝ የቻልኩትኝ። ደግሞ እኔ ባለፈው
ያደኩበት ወይ ላይ ብዙ ነገር መረዳት የምችለው ነገር ምንድነው ሴት ስፔሻሊ ደግሞ ፍረስ ሴት ልጅ ላይ ኢቭን ልብስ አያምርብንም። አለማምር ብቻ ሳይሆን ደግሞ ምንም አይነት ኮንፊደንስ አይኖረንም። የሆነ አንድ አይነት ልብስ ከከዝኖች ኦር ደግሞ ከቤተሰብ ጋር አንድ አይነት ልብስ ለማድረግ አስበን ወይንም ደግሞ ተከራይተን ሊሆን ይችላል ለሰርግ ፕሮግራም እናንተ ላይ ልብስ አስጠልቶ ማየት በጣም ያስጠላ በጣም አይምሮ የሚነካ ነገር ነውና ስለዚህ ያንን ነገር ሰውነታችን ተስተካከለ ማለት ኮንፊደንስ አለ ማለት ስለሆነ ያንን ነገር ማምጣት አለብን። ስለዚህ ምንድነው ደጋግም የሚያልኩት ነገር ደግሞ ሪዋርድ ሊኖራችሁ ይገባል። ለራሳችሁ ይሄን ያህል ኪሎ ከቀነስኩ በዚህ ወር ለኔ ይሄንን አደርጋለሁ እኔ ያደረኩትና ይሰራልኝ ነገር ስለሆነ ነው። ኮንሲስተንሲ ያስፈልጋል። መሀል ላይ አልዋሻችሁም። ኖርማል ቀለ የሌለ ነገር ልክ ስትከለከሉ ያ ነገር ሊያምራችሁ ይችላል። ለምሳሌ አሁን ስኳር፣ ዳቦ፣ ፓስታ፣ መኮሮኒ እነዚህ ካርብ የበዛባቸው ምግቦች አይፈቀዱም በእኛ ሚል ፕላን ላይ እነሱን ብንቀንስ የተመረጠ ነው። ነገር ግን ያለ ወትሮ ልክ ኢምፕላንት ስንጀምር የሚያጋጥማችሁ ነገር ስነግራችሁ ያ ነገር በጣም ክሬቭ እያደረጋችሁ ትመጣላችሁ፣ እያማራችሁ ይመጣል። በዛው ልክ ደግሞ ዳይት ላይ ነኝ ብላችሁ ስታስቡ ብዙ ነገር እናንተ የተከለከላችሁትን ነገር እንድታደርጉ የሚገፋፋ ጓደኛ ማይጠፋ። ስለዚህ ነው ኮንሲስተንሲ ያስፈልጋል ማለት አንድን ነገር ለማግኘት እዚህ ጋር የሆነ ነገራችንን ጥለን መሄድ አለብን። ያ ነገር ይደርሳል። እዚህኛው ነገር ላይ በቃ ወስነን በቃ አልችልም ወር ደግሞ አላደርግም ብለን ከተነሳ በደንብ ለውጥ እናገኝበታለን። ስለዚህ አሁንም ደግሞ በራችን ክፍት ነው ለእናንተ መታችሁ ተመዝገቡ፣ ከኛ ጋር ቤተሰብ ይሁኑ፣ ብዙ ለውጦችን አብረን እንላለን። እስካሁን አብሬያችሁ የነበርኩት ሲስተር ሊዲያ። አሁን ድጋሚ ስነግራችሁ የኛን ሰርቪስ መቀላቀል የምትፈልጉ ከሆነ እዚህ ጋር ባለው ስልክ ደውለው ዲቴል ይጠይቁ። ያለውን ነገር በደንብ ተነጋግረን ካለው ነገር ጋር በደንብ አብረን ፋሚሊ ሆነን የምንቀጥል ይሆናል ማለት ነው። እስከዛው ሰላም ቆዩ።